ክብር ለእግዚአብሔር ይሁን። ዓለም ዙሪያ ሆናችሁ ይሄን ሚዲያን የሚከታተሉ ቤተሰቦች ቅዱሳንን እግዚአብሔር አምላክ አብዝቶ ይባርካችሁ። ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። ይሄ ትልቅ የእግዚአብሔር ሐሳብ ነው፣ እግዚአብሔር ቃል ነው፣ እግዚአብሔር ድምጽ ነው። በዚህ በእግዚአብሔር ቃል ለመኖር ለሁላችን ተገቢውና አስፈላጊ የሆነ ጉዳይም ስለሆነ ይሄንን እግዚአብሔር ቃል ለእናንተ ማስተላለፍ ፈልጋለሁ። ይሄን ደግሞ በጥሞና ደግሞ የሚሰሙት እንዲያጣመን እንዲሰሙና ቃሉን ሰምተው እግዚአብሔር ለህይወቱ ምን ብሎ ነው ተናገረው፣ እኔ ደግሞ እንዴት መኖር እችላለሁ የሚለውን ሐሳብ በደንብ ግንዛቤ እንዲወስድ በጌታ ፍቅር ጠይቃችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ላይ ያለውን እግዚአብሔር ቃል ዛሬ ልናገራቸው ፈልጋለሁ። በዚህ ስፍራ ላይ እግዚአብሔር ቃል እንዲህ ይላል፣ ስለ ህይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖችም ያየነውን የተመለከተውን እጆቻችን የዳሰሰውን እናገራለን። ህይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለን። በአብ ዘንድ የነበረው ለእኛም ተገለጠነን የዘላለም ህይወት እነግራችኋለሁ። እናንተም ከኛ ጋር ህብረት እንዲኖራቸው ያየውና የሰማነው እነግራችኋለሁ። ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችን ፍጹም ይሁን ዘንድ ይህን እጽፍላችኋለሁ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር በባሪያ በዮሐንስ ይህን ሐሳብ ሲናገር የሰማው ነው። ትክክለኛ ኢየሱስ የተናገረው ነው። ኢየሱስ የገለጠው ነው፣ ያሳየው ነው። ለባሪያዎቻቸው እንድናገር መልካም የምስራች ዜና እንደሆነ ኢየሱስ እንደሚያድን ከኢየሱስ ጋር ህብረት እንደሚያስፈልግ ከሱ ጋር ህብረት የሚያደርጉ ሰዎች በህይወት እንደሚኖር ከዚች ከዓለም ከጨለማ ከማይመች ሁኔታ ነፃ እንደሚወጣ ይህን ሐሳብ ነው ለኛ ህይወት የተናገረዋል። ከዚህ ከዘመናችን በፊት እንግዲህ ይህ ባሪያ በብዙ ስቃይ ውስጥ አልፎ በመከራ በራብ በብዙ አይነት ሁኔታ ውስጥ ውጣ ውረድ ላይ ገብቶ ግን ያ ችግር ያ መከራ ከእግዚአብሔር ህብረት ወይም ከክርስቶስ ጋር ካለው ህብረት ምንም ነገር ሳያርቀን በርትተው ይህን መልእክትን ለኛ ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ ሰምቶ ይህን አስተላልፎልናልና እኔ በጣም በዚህ በእግዚአብሔር ቃል ላይ የሚያስደንቅ ነገር ብኖር የዘላለም ህይወት እነግራችኋለሁ። ወገኖች ሆይ ዘላለም የሚባለው ነገር ብዙ ምድር ላይ ብንፈልግ የምናገኘው ነገር አይደለም። ዘላለም የተለየ ድምጽ ነው። ዘላለማዊ የሚለው ነገር የተለየ ድምጽ ነው። ለማንም በዚህ ምድር ላይ ዘላለማዊ የሆነ ሰው በእውቀቱ የተመሰረተ ዘላለማዊ የለም። ዘላለም የሆነው ከአምላኩ ብቻ ነው። አምላኩ ዘላለማዊ ነው። ከሱ ጋር የህብረት ያደረጉት እሱን ያመኑት የህይወታቸው ጌታ ያደረጉት ዘላለም ይኖራሉ። ስለዚህ አሁን ያላችሁበት ሁኔታ የማይመች ሁኔታ ሊሆን ይችላል። በሆነው በእስራት ውስጥ በበሽታ ውስጥ በተለያዩ ችግር ውስጥ ተካታችሁ ልትሆን ትችላላችሁ። ግን ከዚህ ጌታ ጋር ህብረት እንድታደርጉ ከኢየሱስ ክርስቶስ ጋር ያለውን ህብረት እንድታገኙ ይህን ህብረት እንድታደርጉ ኢየሱስን የህይወት ጌታ አድርጋችሁ ኢየሱስን እንድትቀበሉ እንድታመኑ ስል ይህን በእግዚአብሔር ፍቅር ለእናንተ እናሳስባለን። ስለዚህ ዘመኑ በጣም አጭር ነው እና እናንተ የምናውቀው አይደለም። ጌታ ኢየሱስ ክርስቶስ ሲሄድ ገሊላ ላይ የነበሩ ወንድሞች ሲያይ እንዳያችሁ ዘንድ እንዲሁም ተመልሼ እመጣለሁ ብለው መልእክት አስተላልፈው ይሄዳልና ይህ ጌታ ኢየሱስ ክርስቶስ በእርግጥም እንደተናገረ ተመልሶ ይመጣል። ስለዚህ አሁን ማድረግ የሚገባው ነገር ምንድነው? ዮሐንስም ለኛ ምንድነው ያስተላልፈው? የዘላለም ህይወት ጋር ህይወት ለሰጠው ጋር ህብረታችን እንድናደርግ እንድናምን ዘንድ እንድንበረታ ዘንድ ከእርሱ ጋር ህብረት ያምራል፣ ከእርሱ ጋር ህይወት ያምራል። እሱን ካመነ ነው እሱን ከተቀበለ ነው ዘላለም መኖር እንችላለን። በዚህ ምድር ላይ ዘላለም እንዳወራው ዘላለም የሚባል ነገር የለም። ካላመነን ግን የዘላለም ቅጣት አለን። ካላመነን ካልተከተለንን የፈለገነው እንደ ልባችን ከኖረንን ካላመነን ካልተቀበለን አመፀኞች ከሆነን ጨለማ ተከታዮች ከሆነን ቅጣት ነው የሚጠብቀው። ያ ደግሞ ቅጣት ዘላለማዊ ቅጣት ነው እንጂ ጊዜያዊ አይደለም። ስለዚህ ከዚህ ቅጣት ለመቅራት ለመዳን ከኢየሱስ ክርስቶስ ጋር ህብረት እንድታደርጉን እንፈልጋለን። እግዚአብሔር ስም ለዘላለም ብሩክ ይሁን እና ዮሐንስም የተናገረው የሰማነውን እሱ ያለነው ህብረቱን እንድናበረታ እሱ ጋር ህብረት እንድናደርግ ነው። እሱ በዓይን አይቷል፣ በእጆችም ዳስሰነዋል። እሱ የህይወት ጌታ ነው። እሱ የሚያድን ነው። እሱ የሚፈውስ ነው። ዘላለም አምላክ ነው። ህይወት ይሰጣል። ጨለማ ሆነው በጨለማ ላለች ምድር ብርሃን ሆኖለታል። እኔ በራሴ አይቻለሁ መስካሪን ብለው ነው
ምድረ በዳ ሲመሰከር እንደነበረ ይህን መጽሐፍ ሲጽፍ ያን የሱን እውነት አይቶ ነው እሱ የመሰከረው። እና በጣም የሚገርመው ነገር ከመጀመሪያ አንስቶ ወንጌል የሰበከው መጥምቁ ዮሐንስ እንግዲህ በምድረ በዳ ልክ እንደዚህ አይነት የሱን ፍቅር አይተው ለብዙዎች መስክረው ወደ ደቀ መዝሙርነት ወደ ጥምቀት አብቶ ኢየሱስ እስከሚመጣ ድረስ ያን ዋናውን ኢየሱስን አሳይቷል፣ መንገድንም አሳይቷል። አሁንም ደግሞ ቀጥሎ ዮሐንስ ይህን የወንጌላዊ ዮሐንስ ይህን ነው የሚለው፣ በቃ ህብረታችን ከኢየሱስ ክርስቶስ ጋር እንድናደርግ ዘንድ ይፈልጋል። ይሄ ዮሐንስና ያኛው ዮሐንስ ይለያያል። መጥምቁ ዮሐንስም ሌላ ነው፣ ይሄም ሌላ ነው። ነገር ግን ሐሳቡን ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ የሰሙትን እውነተኛ ሐሳብ ነው ለኛ ያስቀመጠው። ብዙዎች ግን ህብረት ሳያደርጉ፣ ብዙዎች ግን ኢየሱስን ሳይቀበሉ፣ ብዙዎች ግን እድሜያቸውን ይባርኮ ጌታ እግዚአብሔር የሰጠውን እድሜያቸውን እየጨረሰ። ስለዚህ አይዟቸው፣ ይሄን እድልን እንድትጠቀሙ ክርስቶስ ጋር ህብረት እንድታደርጉ ዘንድ በጌታ ፍቅር እናሳስባለን። ቀኑ በእርግጥ አይታወቅም። ኢየሱስ ይመጣል ተብለው የሄደው ጌታ ኢየሱስ ክርስቶስ ይመጣልናል። ነገር ግን እኛ ቅድሚያ ተዘጋጅተን አምነን እርሱን እንድጠብቅ ዘንድ እርሱ ያሳስባል ማለት ነው። ይህን የሰማችሁት እግዚአብሔር አምላክ ይባርካችሁ። አሁን ከእግዚአብሔር እውነት ሰምቼ ለእናንተ ይህን ሐሳብ አውርቻለሁና በእርግጥ ዓለም አስጨንቋቸው ሊሆን ይችላል፣ የሰማችሁት ሁኔታ ከብዷቸው ሊሆን ይችላል። ይሄኛው ግን የዘላለም ሕይወት ስለሆነ ይሄኛውን ጉዳይ እንድታስቀደሙ ጌታችን ኢየሱስ ክርስቶስ ጋር ህብረት እንድታደርጉ እንድታምኑ፣ ካላምናችሁ እንድታምኑ፣ አምናችሁም ደግሞ ባክ አድርጋችሁ ከሆነ በንሳ እንድመለሱ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ለዘላለም ስሙ ብሩክ ይሁን። እናንተን እስከ ዛሬ ያኖራቸው እግዚአብሔር አሁንም ይቀጥላል፣ ይወዳችኋል። እንድታምኑ እንድትመለሱ ህብረት እንድታደርጉ ዘንድ ለእናንተ ይህን ጊዜ እድል ሰጥቷልና አሁንም ጊዜው አለ፣ መዳን ትችላላችሁ። ወደ እግዚአብሔር ሲመጣ እሱ ይቀበላችኋል፣ እሱ ያድናችኋል። እሱም ደግሞ ሁልጊዜ ከእናንተ ጋር አለ። የምስራችሁ ይሄ ነው። ከእሱ ጋር ህብረት አድርጉ፣ ሌላ ሁሉ አይጠቅማቸውም። ስለዚህ ስለሰማችሁ ዓለም ዙሪያ ሆናችሁ ያላችሁን ጌታ እግዚአብሔር አምላክ ይባርክ። እንወዳችኋለን በጌታ በኢየሱስ ስም።